በእግዚአብሔር ፊት አይደለም ይቆምልህ። አንተ ብራዘር ሁኔታዎች ፊት ይቆምልሃል። ነው ሞቼለታለሁ በሽታ ፊት ይቆምልሃል። ለምን በመገረፍ ቁስል ተፈውሰዋል። አሜን። የሆነ ነገር አለ ዛሬ እስኪ አሜን በሉ በቃ። አይ የሚታይልህ ሁኔታ ፊት አሜን ነው አፊት አይደለም ይታይልህ። አሜን። ለዚህ እኮ በምድር መታየው አንተ ነህ። አሜን። በሰማይ ግን ስላንተ ቢታይልህ እሱ አሜን። ኖት በአፊት አብ ይሁን ጨርሶ ያንተን ጉዳይ አሜን። ኢየሱስን አይቶ አንተን አይቶ ጨርሶ አሜን። ነው ሌላ ቢታይ አካል አያስፈልግም። እሱ አብ ላንተ የቀጠረልህ አካል አሜን። ግልጽ ነው ማውራው አሜን። ኃጢአት የሚባለው በእኔና በእግዚአብሔር መካከል የመግባት ጉልበት አጥቶ የእግዚአብሔር ልጅ ኢየሱስ አስወግዶታል። አሜን። ያለን ከኔ የሆነው ደም አስወግዶታል። ስለዚህ መግባት አቅም የለው። በእኔና በአባቴ መካከል ምንም አይገባም። ለምን በር ሆኖ አስገብቶኛል። አሜን በል እባክህ። እኔ አንዳንድ መዝሙሮችና ጸሎቶች አሉ ማለት ስማማባቸው ወደ ህልውና እገባለሁ ቢል የገባን ሰው እንዲህ አይነት ጸሎት አያስፈልግም። ወደ የትኛው ህልውና ነው የምትገባው? እንዴት በአንተ አቅም እንዴት ነው ወደ ህልውና መግባት የምትችለው? አሁን እኮ ህልውና ውስጥ ነን። እስቲ ህልውና ውስጥ ነን በሉ በጌታ እስቲ ተናገረዋ። ህልውና ውስጥ ነን ናተቡይ ናው ምን አለ? ወደ አብ መግቢያው በር ማን ነው? ኢየሱስ። እርግጠኛ ናችሁ? ኢየሱስ። በልጁ ስራ ወዴት እንገባለን? ወደ አብ መግባት አለን። ኤፌሶን 2 ታስታውሳላችሁ? እርግጠኛ ናችሁ? እስቲ ገባ። ወዴት ነው መግባት ያለን? በሩ ነው የታስገብቶናል። እና አሁን ህልውና ውስጥ ነን። እንዴት ነው ወደ ህልውና ገባለሁ? ምንድን ነው? አሜን ኮንሺየስነስ አሁን ህልውና ውስጥ አለው። አሁን በመላክ ተከብቤያለሁ። አሁን ያለቀ ዓለም ውስጥ ገብቻለሁ። አሁን ኢየሱስ ያለበት ቦታ ላይ ተገኝቻለሁ። ስለዚህ ምንድን ነው የሚያስፈልገው? ንቃተ ህሊና ኮንሺየስ መሆን። አሜን። እዛ ውስጥ ነኝ። እስቲ እዛ ውስጥ ነኝ በሉ ባካችሁ። አሜን ነው። ለመግባት አትሞክሩ፣ አትችሉም። እናንተ ያስገባችሁ ይሁንላችሁ ደሙ። አሜን አሜን። ያስገባችሁ በሩ ነው ኢየሱስ። አሜን። እና ምን እያልከ እግዚአብሔር ሰው እና እንደዛ ከሆነ ለምንድን ነው ነው የማይሰማኝ? እሱን እኮ ነው የምጠይቀው። ያልተሰማ ውስጥ ስላልሆንክ አይደል? አሜን። እኔ ነው ውስጥ ነኝ ይሰማኛል። አሜን። አጁ ካንታ ጋር ቆረከ የሆነ ሳሲውን ቃያ አሜን። የሆነ ሰው ሲረካ አሜን አሜን አሜን። ታሪክ የሚቀይር ቅባት አሜን። የሆነ ሰው ካለበት ቦታ አንስቶ ከፍቶ የሚያደርግ ቅባት አሜን። የመለኮት ቅባት አሜን። አጁ ህልውና ውስጥ ምን ውስጥ ነው ያለሁት? ሃይማኖት አያችሁ እንዴ ሰው ገዳይ እንደሆነ ሃይማኖት ገዳይ። በነገራችን ላይ ሃይማኖት ገዳይ። የሰው ልጅ ማዳን የሚችለው ኢየሱስ ብቻ። አሜን። እኛ ሃይማኖት አይደለም የምንከተለው እርሱን ነው። አሜን። ስብዕና ያለውን አካል አሜን። እርሱን ነው የምከተለው። ተናገረው። እርሱን ነው የምከተለው። ተናገረው። እርሱን ነው የምከተለው። ስለዚህ አሁን ይኸውልህ እርሱ ውስጥ ነህ። አሜን አሜን አሜን። አጃንደስ አሜን። አየንተ ከረከንዳ አሁን እዛ ውስጥ ነው እየሰበኩ ነው። አሜን። ካንተ ዘከንቶ አሁን በመላእክት መካከል ነው እየሰበኩ ነው። የሆነ ከእናት ከአባት ከዘር ማንዘር የመጣ መንፈስ ሳይሆን የሚከተለኝ መልአክ ነው። ወጣው በገባው ቁጥር የከበበኝ መልአክ ነው። በእግዚአብሔር መገኘት ውስጥ አለሁ። ለዚህ ነው በእኔ ላይ የሚሰራ የማይከናወነው። ለዚህ ነው በእኔ ላይ የሚደረግ ነገር ሁሉ የማይሆነው። ለዚህ ነው በእኔ ላይ የሚሰራ ሁሉ አካል የማይደርስ። ለምን ተከብቤያለሁ? እስቲ ተከብቤያለሁ። ተቀይሯል። ኪዳን ተቀይሯል። የእግዚአብሔር ሰው ኤልሳ ቢባል ኪዳን ያልቀየረ ሰው እንኳን በመላእክት ላይ ተከበበው። ዋት አባውት ዩ የሚከተል የእናትና የአባት መንፈስ አይደለም ያለው፣ የሚከተል መልአክ ነው ያለው። አሜን። ታስታውሳለህ? እስራኤልን ከጀርባቸው ይከተል ነበር የብሉይ ኪዳን ሰዎች። ዋት አባውት ዩ አንተ እኮ የአዲስ ኪዳን ሰው ነህ። በደም በተመረቀ ኪዳን ውስጥ የገባ ሰው ነህ። ያለ ንፈት በሆነ ደም በኮርማዎች ወይም በበግ ደም አይደለም፣ ነገር ግን እንከን በሌለበት በክርስቶስ ኢየሱስ ደም ሰማያትን ባነጻው ደም አጀንዴ እስቲ ደሙ በሉ። ደሙ ነካ ሰማያት ራሱ ይበል ቆሽሸው ነበር ደም እስኪፈስ። አንድ ደም ነው ወደ ሰማያት ያስገባ። አሜን። እስኪ አሜን በሉ። አሜን። ታውቃላችሁ እና አብርሃም የምንላቸው ሁሉ ኢየሱስ ከመነሳቱ በፊት እኮ ሰማይ አልገቡ፣ ማቆያ ስፍራ ነበር። ታውቃላችሁ ግን ያለኛ ፍጹም እንዳይሆኑ ነው የሚለው። ለምን? የክርስቶስ ኢየሱስ ሳክሪፊስ ብቻ ነው ሰውን ወደ ሰማይ ማስገባት የሚችለው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የሆነ ማቆያ ስፍራ ነበሩ፣ ሄድስ የሚባል አቹ ሲሚላር የሆነ ይሄ ፓራላል አቀማመጥ ያለው ከሄል ከሚባለው ጋር ታስታውሳላችሁ። ኢየሱስ አንድ እንትን ተናግረዋል።
አንድ ምሳሌ ፓራብል ተናግሯል። ምን የሚል አብርሃምና በአብርሃም እቅፍ ውስጥ የገባው አልዓዛርና ድሃው ሰውዬ ብሎ ታስታውሳላችሁ አይደል? ስለዚህ ምን አለ ይላል? ያ ድሃው ሰውዬ አልዓዛር በአብርሃም እቅፍ ሆነ ይላል። አብርሃም እቅፍ ላይ ማን ያየው ነበር? ያ ባለጠጋ ሰው። ምን ማለት ነው? ሰማይ አልገቡም እነዚህ ሰዎች፣ ማቆያ ስፍራ ነበሩ። ለዚህ እኮ ነው ወደ ሲኦል ታች ወረደ ለነፍሳት ሰበከ የሚለው። አሜን። አብርሃም እየጠበቁ ነበር ተስፋ አድርገው ኢየሱስን። ተስፋ አድርገው የሚጠብቁት መገረዝን አይደለም። ተስፋ አድርገው የሚጠብቁት ጽድቅ ስራን አይደለም። ተስፋ አድርገው የሚጠብቁት ያለ ነቀፋ የሆነውን የናዝሬቱ ኢየሱስ አምላክ ሆኖ ሳለ ሰው የሆነውን የታደገንን ወርዶ ከሰማይ ወርዶ የመጣውን የባሪያ መልክ ያዘው ነፃ ማውጣት የሚችለው መለኮት የሆነውን ሰው የሆነው ኢየሱስ። አሜን። that is Christianity። ያ ነው ክርስትና። ከዚህ ውጭ ክርስትና አይደለም። አጁ ያ ኢየሱስ እየተጠበቀ ነበር። መቼ ወጣናል ብለው በተስፋ እየጠበቁ ነበር። ማይ ጋድ። ለዚህ ነው መጽሐፍ ሲናገር ኢየሱስ ሲነሳ አንዳንድ ቅዱሳን ከተማ ላይ ታዩ ይላል። አጁ ካንቴር ለከይታ አያን ተቆረቆ ይዟቸው ገባ። አሜን በለባ። የት ይዟቸው ገባ? ሰማይ። አጁ ያ መስዋዕት ብቻ ነው ሰውን ሰማይ ማስገባት የሚችለው። ሌላ any other kind of sacrifice የለም። እና እንዴት ነው አንተ ስትዘምር ወደ ሊውና ገባለሁ ብትለው? what about the sacrifice? what about the blood of Jesus Christ? what about በር ሆኖ ያስገባህ ኢየሱስ? አሜን። ገብተሃል እኮ ብራዘር። አጆንዳ እስቲ እባክህ ገብቻለሁ። ተናገር እስቲ ገብቻለሁ። ተናገር አሁን ገብቻለሁ። it's a matter of discernment። ወተት መጋት ለሕፃናት ነው አለ። ጠንካራ ምግብ ግን መልካምና ክፉን ለመለየት የለመደ መንፈስ ስላላቸው የሰለጠነ ዳር ትሬንድ ዞን ዳሴ አንተ ሁሉ ነው ለማስተዝ ዳር ትሬንድ የሆነ ስፒሪት ያላቸው የሰለጠነ መንፈስ። አሜን በለባ። ሰልጥነዋል መንፈሳቸው። አሜን። we have to taste ህልውናው ማሽተት አለብን። ህልውናው መቅመስ አለብን። ህልውናው መንካት አለብን። የት ነው ያለነው አሁን? በህልውናው። አሜን። ወደ ሌላ ዘመን አንመለስ። እነሱ ህልውናውን ከውጭ ናፋጭ ነበሩ። ድንኳን ተሰርቶ ቅድስተ ቅዱሳን ለመግባት ይሄው ሊቀ ካህኑ እግሩ በገበር ታስሮ ነው የሚገባው። አይ ይሄን ሁሉ ስርዓት ሻረው ማለት ፈጸመው። አንቺ ምን ማለት ነው? የሚታሰር ሊቀ ካህን የለህም። እግሩ ታስሮ ቢገባ ድንገት ከሞተ ምትለው ማትታመንበት ሊቀ ካህን አይደለም ያለው። ያስማመን የሚችል not only ወደዛ ወደ ቅድስተ ቅዱሳን አንተ ራስህ ይዞ ሊገባ ይችላል። not only that ስለዚህ ምን ይላል? የቅድስተ ቅዱሳን መጋረጃውን ቀደደው። ምን ማለት ነው? ኤኒበዲ መግባት ይችል ዘንድ ማንም ብቻ በማን ይሁን? በክርስቶስ። አችሁ ሳቦታ ላይ ገብቶ እግዚአብሔር ጋር ማውራት እንችል፣ እግዚአብሔር አባቱ ጋር መገናኘት እንችል፣ የእግዚአብሔር አባቱን ስሜና መለማመድ እንችል። መጋረጃው ምን ብለዋል? ተቀደዋል። ተቀደዋል። ስለዚህ ሕግና ነቢያት ተፈጽመዋል። ሙሴና ኤልያስ ተፈጽመዋል። አሜን። አላውቅም የሆነ ሰው ላይ የሆነ በርስ አሜን 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 የሆነ ነገር አያለ የሆነ ሰንበዲ ላይ አያለ የሆነ ለውጥ አያለ የሆነ ቼንጅ አያለ there is something ስርነቀን የሆነ ለውጥ there is something gravity የማይዘን there is something ሁኔታ የማይዘን there is something ሁኔታ የማስ በአየር ላይ የሚያራምድ ከፍ አድርጎ የሚያስኬድ ቅባት ማዳሽ ያላፍራታ ያ Davina Hadabani Sonto የሆነ ሰዓት እየነደደ ነው። አሜን ካንታ ሶንቶ አየት ተገረከታ ኦታንታ ካካኮሬቴ አሜን። ክብር ለማንም እግዚአብሔር። አሜን። ኢስኖት የቁዘማ አገልግሎት አጆንዳስ አሜን። ገብቻ አሜን በለ አሜን በበያለ ገብቻ የገባ ሰው እኔ ማጃንቴ ሴቴላ ካንታ አሜን። ለዚህ ኮና አዲስ ኪዳን ላይ ንስሐ ስብከት ማይሰራ ንስሐ ማለት ተርን ባክ ቱ ዘ ኦሪጂን የናዝሬቱ ኢየሱስ መልሶታል። ኤቭሪቲንግ አሜን። አንቺ ስለ ስሙ የሆነ ንስሐ ለማያምን ነው ሰብከው። እኛ ግን ምን ሰብከው መታረቃችንን። አሜን። እኛ ምን ሰብከው ሰማያት መንጻታቸው። አሜን። ወይ እኔ ምን ሰብከው በአበሉን ነው ውስጥ መሆኔን። አሜን። እኔ ምን ሰብከው አሁን በመላእክት መታጀቤን። አሜን። እኔ ምን ሰብከው አሁን ከሰማይ ለኔ ክፍት እንደሆነ። አሜን። አሁን ምከፍተው ምሰብከው የሚከፈት ሰማይ እንዳለ ሳይሆን የተከፈተ ሰማይ እንዳለ። አሜን። አሜን። ለኔ የሚሰራ ሰማይ እንዳለ ነው። አሜን በለው አሜን። ሃሌሉያ
ዋጁ ካንታ እጀገን ሲያሜ በሉባ አሜን። የሆነ ነገር ብቻ አለ ይሸተኛል ዛሬ የሆነ ነገር እየሸተተኝ የሆነ ሰንበል ይገባል ዛሬ ሲያሜ በለባከ ያን ነገር ይቀምሰዋል ዛሬ ያን ነገር ይነካዋል ዛሬ ተነካው ያልተለማመደው ነገር ዛሬ ይሰዋል ይነካዋል ይዳስሰዋል ያሸተዋል ይቀምሰዋል ኢየሱስ ለምን ይመስላችኋል መንፈሳችሁን ይዘለው? ምክንያቱም እውነት ነው ማውራችሁ። አሜን። ካልሆነ ግን አይዘልም ነበር። ለብዙ ዘመን ሲጠብቀው የነበረው ትምህርት ይሄ። አሜን። ይሄ ትምህርት አያረጅም። እስቲ አያረጅም በል። አያረጅም። እስቲ ተናገረው። አያረጅም። ለዚህ ቆን የፊት መጨማደድ የሌለባት ሌላ ቤተክርስቲያን ዋንጆ ካንተስ የፊት መጨማደድ የሌለበት ተናገረው። የፊት መጨማደድ የሌለበት ለዚህ ቆን ይሄ የኮርማዎችና የበጎች ደም ሰውየውን ከሊና ያነጻው ይላል። የብሉይ ኪዳን ስርዓት የመክደን ስርዓት the sacrifice of atonement የመክደን is not የማስወገድ አያችሁ። እኔ አሁን የቆምኩት በአንፊት የተወገደ ነገር ስላለኝ አሜን። ይሄን ያስወገደው ደግሞ የናዝሬቱ ኢየሱስ አሜን። እስቲ አሜን በሉ። አሜን። የሚከደን ኃጢአት ሳይሆን የተወገደ ኃጢአት ነው ያለው አሜን። በአዲስ ኪዳን እኔ ጋር የሚገኝ ኃጢአት ሳይሆን በመስቀል ተጠርቆ የተወገደ ኃጢአት ነው አሜን። እስቲ አሜን በሉ ባካ። ኃጢአት ቢባለው ተጠርቆ ተወግዷል አሜን። ለዚህ ነው አይገዛችሁም የተባለው አሜን። ሕግ ራሱ ተስኖት ነበር ይላል። እኔ እንኳን በጣም ይደንቅ ሕግ ራሱ ተስኖት ነበር ይላል። ለሕግ ያልተቻለውን የእግዚአብሔር ልጅ ኢየሱስ የባሪያን መልክ ለብሶ መጣና ምን አደረገ ይላል። ለማን ያልተቻለው? ለሕግ ያልተቻለው። ለሕግ ያልተቻለው ለምን? because of the sin nature አንተ ውስጥ ከነበረው የኃጢአት ተፈጥሮ የተነሳ ለሕግ ያልተቻለው። ነገር ግን የናዝሬቱ ኢየሱስ የእግዚአብሔር የሆነ ሰዓት አጫ ከሰንቶ አይያታ ጋጋ ጎረገንዶ የሆነ ነገር እየበለቀ ነው ዛሬ። የሆነ ነገር እየበረዳ ነው ዛሬ። Ajuganda senta oyanta kaga gorrekendo metukante gerrekendo የሆነ ሳት እየነደረ የሆነ ሳት ሲነዳ ያለ ላይ ሲቀጣጠላ ያለ የሆነ ብርሃን ሲለቀቅ ያለ የሆነ ሻይ የሚያደርግ ሰው አለ ዛሬ። ብርሃኑ የሚገለጥ ሰው አለ ዛሬ። ፊቱ ላይ የሚገለጥበት ሰው አለ ዛሬ። አይኑ ላይ የሚገለጥበት ሰው አለ ዛሬ። የሆነ ክብር ያገኘው ሰው አለ ዛሬ።